በትም ያህል ማለት ነው። ስለዚህ ምንድነው ያደረግነው? ይሄ ልጅ ዌል ትሬንድ ነው፣ በጣም የተማረ ልጅ ነው። ኮምፒውተር ሳይንስ ላይ በትምህርቱም በጣም ፋስት የሚባል ልጅ ነው። ስለዚህ እኛ ደግሞ ስለዚህ ስራ ስለመስራት ስናስብ መጀመሪያ በዙሪያችን ያለውን ሰው ነው የምናየው። የስጋ ዘመዶቻችንን ወይ የቅርብ ሰዎችን ነው ልናይ የምንችለው። ስለዚህ ምንድነው የተነጋገርነው? ከካሜራ ጀርባ ያው ብዙ ክሮችም አሉ፣ ስክሪን ላይ እኛ እንውጣ እንጂ ቲም ነን። እንደ ቲም ነው ተነጋግረን የምንወስነው ነገሮችን። አወራንበት። ይምጣ ይሄ ልጅ፣ ትልቅ ዌብሳይት አላቸው እነዚህ ሰዎች ደግሞ። ስለዚህ ምንድነው ሀሳባችን የነበረው? ያንን ዌብሳይት ሀክ ማድረግ። እንግዲህ ስንደርስባቸው እንደምታውቀው ነው። አንድ ወንጀለኛ ላይ እንደርሳለን፣ በሆነ ነገር ጠምጥመው ያስገቡታል። ምንም የማያውቁ የደሃ ልጆች ቤተሰባቸውን ገበናቸውን ሄደን ስናይ ራሳቸው የተጎዱ ሰዎች ወንጀለኛ አድርገው እያመጧቸው ነው እንግዲህ እየደረስንበት ያለነው ነገር የሚያሳየን። ስለዚህ ምንድነው ቀጥታ ዌብሳይቱን ሰብረን ለመግባት ነበረ ሀሳባችንም የነበረው ማለት ነው። ስለዚህ ይሄን ሀሳብ ደግሞ እንግዲህ እንደ ቲም ነው የምናውቀው፣ የተወሰንን ሰዎች ነን የምናውቀው። ያ ልጅ ማን ይሁን ምን ይሁን ማንም የሚያውቅ ሰው አልነበረም፣ እኛ በቅርብ ከምንተዋወቅ ሰዎች ውጪ ማለት ነው። ስለዚህ የሆነ የደረሰባቸው ነገሮች ነበሩ። በቅርበት እያወራን ነበር። ኦልሞስት 60% ገደማ ሀክ ለማድረግ ተቃርቦ ነበር ይህ ልጅ። በእርግጥ አክስትየውም አታውቅም፣ ሌላ ስራ እንደምናስገባው ምናምን ነው የምታውቅ የነበረው። ያው ኮምፒውተር ላይ የሚሰሩ ስራዎች ስለነበሩ ከጀርባ ሆኖ ነበር እንዲሰራ የታሰበው። በዛ ሁኔታ ውስጥ እያለን ነው እንግዲህ ምናልባትም የ2 ቀን የ3 ቀን ቆይታ ቢኖረው ኖሮ ይሄ ዳንኤል የሚባለው ወንድማችን ምናልባት ሙሉ ለሙሉ ሀክ አድርገን ማን እንደሆነ ኦነሩ ይሄንን ድርጅት በእርግጥ ያው እንደተሰራው ከጀርባ እንደምናየው ከሆነ በአንተም በኩል ያለው በእናት ስም ነው ተደርጎ የተገኘው። ይሄ በጣም ከባድ ነገር ነውና ያው ያጎተም ነገር እንዳለ ሆኖ እና በእኛ በኩል ቀጥታ በቆረጣ ሄደን ይሄን የዚህ ዌብሳይት ዋናው ሰው ማን እንደሆነ ልንደርስበት እንግዲህ ከጫፍ ስንደርስ ነው ይሄ ውሳኔ የተወሰነው። እኛ ላይ የራሳችንን የምንለውን ሰው አጣን ማለት ነው። በዚህ ሁኔታ ምንድነው የተፈጠረው? ያው ልጁን እንደነገርኩ ነው። ምንም አይነት ማንም የሚያውቀው ሰው አልነበረም። ይሄ ሰው ማን ይሁን ምን ይሁን ከጀርባ ምን እየሰራ እንደነበረ በቅርበት በጣም ውስን ሰዎች ነን የምናውቀው። በጣም ስራ ተደራርቦብን ያው ጌታቸውን እያሳደድንበት የነበረ ሳምንት ላይ ነው እንግዲህ ይሄ ክስተት የተፈጸመው። ሁላችንም ቢሮ ነበር የምናድረው። በጣም በስራ ቢዚ ነበርን። እዛ ሁኔታ ላይ እያለ ነው እንግዲህ ቤት ነበር ሊሄድ የታሰበው። ቤት እንደሚሄድ ነበር እኔ ራሱ ማውቀው። እኔ ቤት ነው ያደርኩት የዛን ቀን። እሱ ግን ስራ በዝቶ አንዳንድ ፋይሎችን ቼክ እያደረገ ቢሮ ነው ያደረው። ስለዚህ ያነሳው ፖይንት በጣም ትክክለኛ ነጥብ ነው። ሁለቱን ሰዎች ቁጭ አድርገንም የማናገር ሰዓትም አላገኘንም። በእርግጥ የተወሰነ ጥበቃ እንዲያደርጉለት የተመደቡ ሰዎች ነበሩ። እዚህ ቤት አካባቢ ላይ ነው የሚኖሩት። በእርግጥ እነሱ መለስ ቀለስ እያሉ ነገሮችን ቼክ እንዲያደርጉ የተመደቡ 2 ሰዎች ነበሩ። ከእነሱ ጋር የማጣራቱን ስራ ከነገ ጀምሮ ብለን የምንጀምር ይሆናል። ምናልባት ብሩኬም ካለበት ሀዘን ካገገመ ሳልስትም ስለወጣ ዛሬ ቀጥታ ወደ ስራ እንገባለን ብዬ አስባለሁ። ከዛ በተጨማሪ ግን እዚህ ያሉ ነዋሪዎች እንደነገሩን ከሆነ 2 ጸጉረ ልውጥ ሰዎች ምናልባትም ጋርድ ሊያክሉ የሚችሉ ሰዎች ከዚህ ቤት ሲወጡ እንደታዩ ስለነገሩን ይሄ ሰው በእርግጠኝነትም ተገሎ ነው ብለን እንደምንመናል። Scrub it, soak it, stain remover, add it. It'll be gone almost. Almost? I want all gone. New Ariel Platinum Clean has 10 times extra stain removers that penetrates, lifts and removes the toughest stains In one wash. No extra steps. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? እንግዲህ ወንድማችን ብሩኬ ጥናቱን ይስጥ ወንድም አለም
አላህ ያስችልህ ሌላ ምንም ማለት አይቻልም። በጣም ወግቶሃል፣ በጣም አቃጥሎሃል፣ አንገብግቦሃል። ሀዘን ዱካሾ እንግዲህ በጣም ጀግና ወንድ ጎበዝ ይሆንክ የተጣደፍክ ልጅ ነበርክ። የስንቱ ሰው ሩህ የአቤልን ሩህ ለሰከንድ ለደቂቃ ገና ነሽ ያላት ሩህ ስለማወጣ ሰበብ አንተን ጥሩ የአቤልን ሩህ እንኳን የገዛ ጎበዝ ጀግና ነበርክ። ያው እንግዲህ አሁን ለታይታችኋል። ያ በመጀመሪያ እሱ በሰው ሊገደል ተክፍለ ሀገር ድረስ ጎረምሳ ተቀጥሮ መጥቶለት ለሱ ግድያ እና ቀጣይ ሉሌ ቀጣይ አቤል በስም ዝርዝር በፎቶ ተይዘው ሊገደሉ በሮ ያንን አልባብ አውጥቶ ያን ፎቶ ብቻ ስንት ነገር ሰራ ይሄ ልጅ። በጣም ጎበዝ የሆነ ልጅ ነበር። በነገራችን ላይ መሀከል ላይ ጌታቸው የሚባለው ሰውዬ እንግዲህ የተያዘለት ነገ ጠብቅ ማን እንደሆን ካታም ነገ ጠብቅ ብሎ እንደፎከረም ፊቱንም ላቤል መግዲያም የተቀነባበረ የመርዝ መርፌ ያሰራው እሱ ነበረ። ያው ብሩኬ ባይደርስ ስለዚህ ያለ ደቂቃ አሁንም ደግሞ ይሄንን ልጅ ይኸው እንግዲህ እንደሚያወራው አቤል በመርዝ መርፌ በተደቂቃ በኋላ ተደም ውስጥ የሚጠፋ መርፌ እንግዲህ ያስባችሁታል። ዱላም የለም ምንም የለም ማነቅም የለም መውጋትም የለም። እንግዲህ በመርፌ ነው አሉ የሚሰጠው ይሄ መርዝ ነገርዮ። ተደቂቃ በኋላ ሰውየው ይሞታል። ሰውየው ተሞተ በኋላ በሰዓታቶች ወዲያው ይጠፋል። መረጃ የማያወጣ ማን ይግደለው በምን እንደሞተ መረጃ የማያወጣ በዛ ነገር ነው ይሄ ልጅ እንግዲህ ነፍሱን ያሳለፉት። ተፈጣሪ ይላቸው እዛ ሰማይ ቤት አለ ይጠይቃቸው። መጠየቃቸው አይቀርም በሰሩት ስራ ለገንዘብ ብለው ለብር ብለው ለሆር ብለው እንደዚህ የሰውን ልጅ እያሰቃዩ። ይሄ ልጅ ደግሞ እንግዲህ አዲስ ነው ገና ምኑም የለበት ገና ተሰርቶ ገና 3 ወሩ ገና ምርቃን ተመርቆ እናቲቱ ራሱ የምር የአቤልን የምትናገረው ንግግር በጣም ከባድ ነው። አስበላኸው ልጅን ሁሉም ልጆች ናችሁ ግን አስበላኸው ልጅና ብለህ ልጅን አስበላኸው ነው የምትለው። የምር በጣም ከባድ ነው ለዚህ ለልጅ በጣም የምር። ቤተሰብም ጋር ተመልከቱ እንግዲህ ተው ብልህ የሚብልህን ስራ አንተን ተው ልጅን አስበላኸው አንተን ፍለጋ መጥተው ነው ልጅ መስዋዕት ያደረጉት ነው ያለችው ትናንትና ማለት ነው በሚዲያ ላይ። እና እንዴት ነው የሚቆመው ይሄ ልጅ? በጣም ከባድ ነው የምር ወላሂ። አንደኛ አብሮ አደጌ ወንድሜ እናቴ ልጅ ነው ያክስቱ ልጅ ነው አሉ። በነገራችን ላይ ያክስቴ ልጅ ነው አለ። ግን ወንድሜ አብሮ አደጌ ገና አዲስ ተመርቆ ነው አሉ። እንግዲህ ፈርዶበታል። ያችን ቀን አያልፋትም። ነገር ግን አሁንም ጠብቁ ውስጣቸው ነገረኛ አለ። ይኸው አሹን ደረስን ሲሉ ሲያበሩት ደረስን ሲሉ ሲያርቋቸው ይኸው የኩሩ አባላቸው ውስጥ ጠቋሚው ተገኘ ማለት ነው። መጡላችሁ ደረሱባችሁ ዛሬ እዚህ መጡ ዛሬ ተጠቁመዋል ዛሬ አግኝተውታል እያለ ውስጣቸው ተመልከቱ እንግዲህ ውስጣቸው ሆኖ ዛሬ አገኙት ጠቋሚው ተገኘ ማለት ነው። የራሳቸው የኩሩ አባል። የሚገርማችሁ ነገር ሚኪ ሲያወራ ይሄ ልጅ ጎዳና ወርቆ በሽተኛ ሆኖ እናቱ በሽተኛ ሆና እያለቀሰ ተጎዳና አንስተው ነገሩን ችግሩን ጠይቀው የኩሩ አባሉ የአንድ ወር ደሞዛቸውን 50 ፈንሰርት አዋተው ነው የሰጡት። የአንድ ወር ደሞዛቸው እንግዲህ ግማሽ በግማሽ ማለት ነው። 1000 ብር ቢበሉ 500 ለሱ 10000 ቢበሉ 5000 ለሱ 100000 ቢበሉ 50000 ለሱ ነው የሰጡት ማለት ነው። አስባችሁታል? የኩሩ አባሉ በሙሉ እንደዛ አርጓ አዋቶ 50 ፈንሰርት ግማሽ እንግዲህ ደሞዛቸውን ሰጥተው እናቱንም አሳክመው እሱንም እዚህ ደረጃ ያደረጉት የኩራ ባሎች ተመልከቱ። አሹን ሸጠው ሊደርሱበት ሲሉ በሁለት ቀን የማያሳልፉን ሰውዬ ይሄው ተወር በላይ ይሄን ያህል ቀን አሰቃየው። አስባችሁታል? ሊደርሱበት ሲሉ ያርቁታል። መረጃ እየጣፈ መረጃው ሲታይ እጁ ላይ አሁን እዛ ሊደራደሩ ገብተዋል። መዝገቡ ሊሰጡ አሹ ሊሰጧቸው አሁን መጡላችሁ ያለውን መረጃ ነግራችኋለሁ ቶሎ ተስር ነግራችኋለሁ እያለ የተጣጣፈው እኔ እኮ የሚገርመኝ ነገር አያጠፉትም እንኳን ያው ያወጡታል እንጂ ችግር የለባቸውም። ግን አያጠፉትም። የልባቸው መሸፈን ማን አለብን እንዴ ተሸሽገን እንቀር እየመሰላቸው ይሆን? ሀቅ እኮ ተሸሽጎ አይቀርም። ይሄንም ላይ ደግሞ አሁን ተውስጣቸው የሆነ ወደ ቤት ዶላችኋል የጠቆማቸው ሰው አለ። እንግዲህ ለሱም አብረውት የሚከታተሉትም በሩቁም 2 አሉ ብለዋል። እንግዲህ እናይ ነው እና ጥርጣሬ አድሮበታል። አሁን አቤልም ተከታትያቸዋለሁ ብዙ ባይኔ ተከታተልኩት ነገር መረጃ አለ ብሏል። አቤልም እንግዲህ
የኩሩ አባሉ ውስጥ የሆነ ችግር አለባቸው። አሁንም በብር የተገዛ አሁንም በብር የተገዛለ ለዚህኛው ታስቦ ነበር። ይሄኛው እዛ ቢሮት ያድርባቸው ይሄኛውን አላገኘው ሲሉ እናቃጥለው በዚህ ንግባብ ብለው በወንድሞ አቃጠሉት። ለሐቃጥራቸውና ግን ታብሷቸዋላችሁ። ይብሳሉ፣ የምር ይብሳሉ፣ ይብሳሉ። ምንም አታመጡ፣ ምንም አታመጡ። የብስ እርር ይላሉ። ይሄው እንግዲህ የአቤልዬም እናት ይኸው ሰው በገመድ ስቀሉኝ ቀቅሉኝ ይላሉ። የማይረቱ ባልቴት